ዘ አልኬሚስት የተሰኘው መጽሐፍ በዓለማችን ላይ ከ150 ሚሊዮን ኮፒ በላይ የተሸጠ ሲሆን የክፍለ ዘመናችን የባለ ወርቅ ኢዮቤልዩ መጽሐፍም ነው። ዘ አልኬሚስት ደራሲ ፓውሎ ኮኤልሆ። የቡና ቤቱ ባለቤት ወደ እርሱ ሲቀርብ በቀጣዩ ጠረጴዛ የቀረበውን አይነት መጠጥ እንዲያመጣለት ጠቆመው። ሳያውቀው ያዘዘው መራር ሻይ ሆነበት። የልጁ ምርጫ ወይን ጠጅ ነበር። በእርግጥ በአሁን ቅጽበት ስለዚህ መጨነቅ አያስፈልገውም። እሱን የሚያሳስበው ነገር ቢኖር እንዴት ዋጋ ያለው ታሪካዊ እሴቱ ያለበት ቦታ ድረስ ተጉዞ የሚፈልገውን ማግኘት እንደሚችል ነበር። የሸጣቸው በጎች በቦርሳ ውስጥ በቂ ገንዘብ እንዲኖረው አስችለውታል። ገንዘብ ምትሃት እንዳለው ያውቃል። ማንም ሰው ገንዘብ ካለው ከቶንም ብቻውን አይሆንም። ሳይዘገይ ምናልባት ከትንሽ ቀናት በኋላ ወደ ፒራሚዶቹ ይደርሳል። ከወርቅ የተሰራ ጠፍጣፋ የደረት ጌጥ ያለው አንድ ሽማግሌ 6 በጎችን ለማግኘት ሲል ብቻ ሊዋሸው አይችልም። ከቡና ቤቱ ወጥቶ መንገዱን ሊያቋርጥ ሲል ሽማግሌው ስለ ምልክቶችና ገዶች ነግሮት የነበረውን አስታወሰ። በትክክል ሽማግሌው ስለሚናገረው ነገር የሚያውቅ ነበር። ልጁ አንዳሉሲያን መስኮች ላይ ባሳለፋቸው ጊዜያት መሬቱንና ሰማዩን በማየት የትኛውን ጎዳና መያዝ እንደሚገባው ይጠቁሙት ነበር። የአንድ ልዩ ወፍ መኖር በአካባቢው እባብ መኖሩን አመላካች እንደሆነ ያውቃል። አንዳንድ ቁጥቋጦዎች ደግሞ ውሃ በአካባቢው መኖሩን ጠቋሚ ናቸው። በጎቹ ይህን አስተምረውታል። አምላክ በጎቹን በሚገባ ከመራቸው ሰውንም እንዲሁ ይመራዋል ብሎ አሰበ። ይህም የተሻለ ስሜት እንዲሰማው አደረገው። የሻዩ ምሬትም የቀነሰ መሰለው። አንተ ማነ? አንድ ድምፅ በስፓኒሽኛ ሲጠይቀው ሰማ። ስለ ገጽ ምልክቶች እያሰበ በነበረበት ነው ብቅ ያለው። ልጁም እፎይታ ተሰማው። የስፓኒሽ ቋንቋ እንዴት ልትናገር ቻልክ? ሲል ጠየቀው። ወጣቱ የምዕራባውያንን ልብስ የለበሰ ቢሆንም የቆዳው ቀለም ግን የዚሁ ከተማ ሰው መሆኑን ያሳብቃል። ወጣቱ በልጁ ዕድሜ የሚገኝና ቁመታቸውም ተቀራራቢ ነው። እዚህ አብዛኛው ሰው የስፓኒሽ ቋንቋ ይናገራል። ከስፔን የ2 ሰዓት መንገድ ብቻ ነው የምንርቀው። ተቀመጥ፣ አንድ ነገር ልጋብዝ አለ ልጁ። ለኔም አንድ ብርጭቆ ወይን ጠጅ ዘዝልኝ። ይህን ሻይ ጠልቼዋለሁ። በዚህ ሀገር ወይን ጠጅ አይገኝም አለ ወጣቱ። ሃይማኖቱ ይከለክላል። በዚህን ጊዜ ልጁ ወደ ፒራሚዶቹ የመሄድ ፍላጎት እንዳለው ለወጣቱ አወራለት። ስለ ስውር ሀብቱ ማውራት ለመጀመር ጫፍ ላይ ደርሶ ያንን ላለማድረግ ወሰነ። ይህን ካደረገ አረቦቹ እዚያ አምርተው ለሚያደርሱበት በክፍያ መልክ የተወሰነ ድርሻ የመጠየቅ ዕድል ሊኖራቸው ይችላል። ሽማግሌው ገና እጅ ውስጥ ያልገባ አንድ ነገርን ስለመስጠት የነገረውን አስታወሰ። የምትችል ከሆነ አብረኝ ብትሄድ ወዳለሁ። እንደ መሪ የሆነ ለምታገለግልበትም እከፍልሃለሁ። እዚያ ቦታ እንዴት መድረስ እንደሚቻል የሆነ ሐሳብ አለ? አዲስ መጤው ጠየቀ። ልጁ የቡና ቤቱ ባለቤት በአቅራቢያቸው ቆሞ ጨዋታቸውን በትኩረት ሲያዳምጥ አስተውሎታል። የሰውየው መኖር ከበደው። ቢሆንም መሪ አግኝቷል። እናም ይህን አጋጣሚ ሊያጣው አልፈልግም። መላውን የሳራ በረሃን ማቋረጥ ይኖርባል አለ ወጣቱ። ያንን ለማድረግ ገንዘብ ያስፈልጋል። እኔም በቂ ገንዘብ ያለ መሆኑን ማወቅ ያስፈልገኛል። ልጁ ያልተለመደ ጥያቄ አድርጎ አሰበው። ቀጥሎም አንድ ነገርን በእርግጥ ስትፈልግ ምንጊዜም ዩኒቨርስ ለአንተ አድልታ ታሴራለች ብሎ በነገረው ሽማግሌ ታላቅ እምነት አደረበት። በቦርሳ ውስጥ ያለውን ገንዘብ አውጥቶ
ለወጣቱ አሳየው። የቡና ቤቱ ባለቤትም ይህንኑ አይቷል። ሁለቱ ሰዎች በአረብኛ ጥቂት ቃላትን ተለዋወጡና የቡና ቤቱ ባለቤት የተበሳጨ መሰለ። ከዚህ ወጥተን እንሂድ አለ አዲስ መጤው። እሱ ቤቱን ለቀን እንድንሄድ ፈልጓል። ልጁም ጭንቀቱ ቀነሰለት። ሂሳቡን ሊከፍል ከመቀመጫው ሲነሳ ባለቤቱ ያዘውና ቁጣን ያዘለ ቃላት ያወርድበት ጀመር። ልጁ የበለጠ ጠንካራ ስለነበር ሊያቀምሰው ፈለገና ያለው በሰው ሀገር ውስጥ መሆኑ ትዝ ሲለው ተወው። አዲሱ ጓደኛው ባለቤቱን ወደ ጎን ገፍትሮ ልጁን ጎትቶ ይዞት ወጣና ገንዘብን ፈልጎ ነው። ታንጀር እንደሌላው አፍሪካ አይደለችም፣ የወደብ ከተማ ናት። እያንዳንዱ ወደብ ደግሞ የራሱ ሌቦች አሉት አለው። ልጁም አዲስ ጓደኛው ላይ እምነት ጣለበት። በአደገኛ ሁኔታ ውስጥ በነበረበት ጊዜ ረድቶታል። ገንዘቡን አወጣና ቆጠረው። በነገው ዕለት ወደ ፒራሚዶች መጓዝ እንችላለን አለ አዲሱ ጓደኛው ገንዘቡን እየተቀበለ። ስለዚህ 2 ግመሎች መግዛት አለብኝ። አብረው በታንጀር ጠባብ ጎዳናዎች ተጓዙ። የሚሸጡ ሸቀጦችን የያዙ መደብሮች በየቦታው ይታያሉ። ትንሽ ሄደው ገበያ የጦፈበት አንድ ሰፊ የገበያ ማዕከል መሃል ደረሱ። የሚከራከሩ፣ የሚሸጡ፣ የሚገዙ ሰዎችና ፍራፍሬዎችን፣ ሽያጭ ስጋጃዎች፣ ትንባሆ የተዘረጋበት ያ ማዕከል በሺዎች የሚቆጠሩ ሰዎችን ይዟል። ልጁ ግን ከጓደኛው ላይ አይኑን አልነቀልም። ገንዘቡ በሙሉ እርሱ ጋር ነው ያለው። ገንዘቡን እንዲመልስለት ለመጠየቅ አሰበና ይህ የጓደኝነት ባህሪ አይደለም በሚል ለመተው ወሰነ። በዚያ ላይ አሁን ስላለበት እንግዳ ሀገር ባህል አንዳች ነገር አያውቅም። በሚገባ አከታተለዋለሁ ሲል ለራሱ ተናገረ። ከጓደኛው የበለጠ ጠንካራ መሆኑንም ያውቃል። ድንገት በዚያ ሁሉ ብዥታ መሃል ከቶንም አይቶት የማያውቀው እጅግ በጣም ውብ ጎራዴ ተመለከተ። ሰገባው በብር ያጌጠና እጀታው ጥቁር በከበሩ ድንጋዮች ጠንክሮ የተሰራ ነበር። ከግብጽ ሲመለስ ያንን ጎራዴ እንደሚገዛው ለራሱ ቃል ገባ። የመደብሩ ባለቤት ጎራዴው ምን ያህል እንደሚሸጥ ጠይቀው አለው ጓደኛው። ወዲያው ልጁ ያንን ጎራዴ በመመልከት ለጥቂት ጊዜያት ያህል እንደፈዘዘ ገባው። ጓደኛው ድንገት ደረቱ ልቡን እንዳጣበቀው አይነት በሚመስል ተጨመቀ። አካባቢውን ለማየት ፍርሃት አደረበት። ምክንያቱም ምን ሊያገኝ እንደሚችል ማወቁ ነበር። ዙሪያ ገባውን ለመዞር ወኔውን እስኪሰበስብ ድረስ ለትንሽ ጊዜያት ከዚህ እጅግ ውብ ጎራዴ ላይ አይኑን አልነቀለም። ዙሪያውን የከበበ ሁሉ ገበያ ነበር። ሰዎች ይመጣሉ፣ ይሄዳሉ፣ ይጮሃሉ፣ ይገዛሉ። እናም ያልተለመደ መብል ሽታ። ነገር ግን የትም ቦታ አዲሱን ጓደኛውን ሊያገኘው አልቻለም። ልጁ ጓደኛው ከእርሱ የተለየው እንደው ድንገት እንደሆነ ለማመን ፈለገ። በዚህን ጊዜ አንድ ቄስ ወደ አቅራቢያው ማማ ወጣና ባለዜማ ጸሎቱን ጀመረ። በገበያ ውስጥ የነበሩ ሁሉ በጸሎቱ አብረው እየዘመሩ ሰገዱ። ከዚያም እንደ ጉንዳን ሰራዊት መደብሩን ለቀው ወደ የፊናቸው ተበተኑ። ፀሐይም እንዲሁ ወደ መጥለቂያዋ መጓዝ ጀምራለች። ልጁ የገበያውን ማዕከል ከከበቡት ነጭ ቤቶች ጀርባ ፀሐይ እስክትጠልቅ ድረስ ለጥቂት ጊዜያት ጭሯን ሲመለከት ቆየ። በዚህ ቦታ ማለዳ ፀሐይ ብቅ በምትልበት ሰዓት እሱ በሌላ ክፍለ ዓለም ያለ አሁንም እረኛና የ60 በጎች ባለቤት ልጅቷን ለማግኘት የወደፊቱን የሚመለከት እንደነበር አስታወሰ። አሁን በባዕድ ምድር ቋንቋቸውን እንኳን የማያውቅ እንግዳ ነው። ከዚህ በኋላ እረኛ አይደለም፣ አንዳችም ነገር የለውም።
ወደ ሀገሩ የሚመለስበት ገንዘብ የሌለውና አንዳች ነገር ለመጀመር እንኳን የማይችል ሰው ሆኗል። ይህ ሁሉ የሆነው ጎህ ሲቀድና ፀሐይ ስትሰርቅ ባለው ጊዜ ውስጥ ነው ብሎ አሰበ። ልጁ በድንገት በከፍተኛ ሁኔታ ሕይወቱን መለወጥ ይችሉ የነበሩትን እውነታዎች አማሮ ለራሱ ሐዘን ተሰማው። እንዲያውም ማፍረት ስለተሰማው እንጂ ማልቀስ ፈልጎም ነበር። በራሱ በጎች ፊት እንኳን አልቅሶ አያውቅም። ይሁንና የገበያ ቦታው ወናና ከቤት የራቀ በመሆኑ አለቀሰ። ያለቀሰበት ምክንያት አምላክ መልካም አለመሆኑንና በሕልማቸው የሚያምኑትን አምላክ ዋጋቸውን ይከፍላቸዋል ብሎ በማሰቡ ነው። በጎች በነበሩኝ ጊዜ ደስተኛ ነበርኩ። በአካባቢዬ የነበሩትንም ደስተኛ አደርግ ነበር። ሰዎች መምጣቴን ሲያዩ እንኳን ደህና መጣህ ይሉኝ ነበር ብሎ አሰበ። አሁን ግን ሐዘንተኛና ብቸኛ ነኝ። አንድ ሰው ስለከዳኝ እኔም ለሰዎች ያለኝን ስሜት መራር እየሆነ መጥቷል። የራሳቸውን የተደበቀ ሀብት ያገኙ ሰዎችን ጠላሁ። ምክንያቱም የእኔን ፈጽሞ ላገኘው አልችልም። ያለኝን ትንሽ ነገር እንኳን ልጨብጠው አልቻልኩም። ምክንያቱም ዓለምን አሸንፌ ለመያዝ እኔ ኢምንት ፍጡር ነኝ። ከነበረው ገንዘብ ውስጥ የቀረው ምን ያህል እንደሆነ ለማወቅ የኪስ ቦርሳውን ከፈተ። ምናልባት በመርከብ ውስጥ ከበላው ሳንድዊች የተመለሱ ጥቂት ሳንቲሞች ነበር የቀሩት። ዳጎስ ያለ መጽሐፉ፣ ጃኬቱና ሽማግሌው የሰጠው 2 ድንጋዮች ግን አሉ። በአንዳች ባላወቀው ምክንያት ድንጋዮቹን ሲመለከታቸው ሐሳቡ ቀለለበት። 6 በጎቹን ከጠፍጣፋው የወርቅ ደረት ጌጥ በተወሰዱ 2 ክቡር ድንጋዮች ለውጧል። ድንጋዮቹን ሸጦ የሚመለስበትን ትኬት መግዛትም ይችላል። ነገር ግን በዚህ ጊዜ የተሻልኩ መሆን አለብኝ ሲል በማሰብ ከቦርሳው አውጥቷቸው ወደ ኪሱ እየከተተ ይህ የወደብ ከተማ ነው። ጓደኛው የነገረው ብቸኛው እውነት የወደብ ከተሞች ሁሉ በሌቦች የተሞሉ መሆናቸውን ነው። አሁን የቡና ቤቱ ባለቤት ለምን እንደተበሳጨ ገባው። ያንን ሰው ሊያምነው እንደማይገባ ሊነግረው እየሞከረ ነበር። እኔም እንደሌላው ሰው ነኝ። ዓለምን የማየው በትክክል እንደሚሆነው ሳይሆን እኔ ሊሆን በምፈልገው መንገድ ነው። ድንጋዮቹን በዳሰሳ ዳበሳቸው። ሙቀታቸው ተሰማው። የቀሩት ብቸኛ ሀብቱ ናቸው፣ ሽማግሌውን የሚያስታውሱት። አንድ ነገር በምትፈልግበት ጊዜ የፈለግከውን እንድታገኝ አጽናፈ ዓለሙ አንተን ለመርዳት ያሴራል ብሎ ነግሮት ነበር። ሽማግሌው የነገረውን እውነት ለመረዳት ሞከረ። በስሙ አንዲት ሳንቲም የለውም። በምሽቱ የሚመራቸው አንዳችን በግ የለውም። እሱ ግን እዚያ ነበር። ልጁ የልጁን ያለፈ ሕይወት የሚያውቀው ንጉሡ የሰጠው ድንጋዮች ንጉሡን አግኝቶ እንደነበር ማስረጃዎች ናቸው። ድንጋዮቹ ኡሪምና ቱሚም ተብለው ይጠራሉ። የገድ ምልክቶችን ለማንበብ ይረዱሃል ብሎት ነበር። ድንጋዮቹን ወደ ቦርሳው መለሳቸውና ሳይንሳዊ ፍተሻ ለማድረግ ወሰነ። ሽማግሌው ጥያቄዎች በጣም ግልጽ መሆን አለባቸው ብሎታል። ያን ለማድረግ ምን እንደሚፈልግ ማወቅ አለበት። የሽማግሌው ምርቃት አሁንም አብሮት መኖሩን ጠየቀ። ከድንጋዮቹ አንዱን አውጥቶ አየው። ጥቁሩ ነበር። አዎንታ ነበር። ስውሩን ሀብት ለማግኘት እሄዳለሁ ጠየቀ ልጁ። እጁን ወደ ኪሱ ከተተና ከድንጋዮቹ አንዱን ሲዳስስ 2ቱም ድንጋዮች በኪሱ ቀዳዳ በኩል ወደ መሬት ወደቁ። ቦርሳ ውስጥ መልሶ ለመክተት ተንበረከከ። ነገር ግን የተጋደሙበት መሬት ላይ እያያቸው ሳለ አንድ ሐረግ ወደ አእምሮ መጣ። የገድ ምልክቶችን ማስታወስ ተማርና ተከተላቸው ብሎ ሽማግሌው ንጉሥ ነግሮት ነበር። የገድ ምልክቶች
ልጁ ለራሱ ፈገግ አለ። ሁለቱን ድንጋዮች አነሳቸውና ወደ ቦርሳው መልሶ ከተታቸው። ቀዳዳውን ለመጠገን አላሳሰበውም። ድንጋዮቹም በፈለጉበት ማናቸውም ጊዜ ሊወድቁ ይችላሉ። አንድ ሰው ሊጠይቃቸው የማይገቡ አንዳንድ ነገሮች እንዳሉ አውቋል። እናም ማንኛውም ከራሱ ጣፈንታ መፈርጠጥ የለበትም። የራሴን ውሳኔዎች ራሴ መወሰን እንዳለብኝ ለራሴ ቃል ገባሁ። ልጁ ለራሱ ተናገረ። ድንጋዮቹ አሁንም ቢሆን ሽማግሌው ከእርሱ ጋር እንዳለ ነገሩት። ያም የበለጠ በራስ የመተማመን ስሜት እንዲያድርበት አደረገው። ከበፊቱ ተስፋ ቢስነት ቀለል ያለ ስሜት እየተሰማው ባዶን የገበያ ማዕከል ዙሪያ ገባ ቃኘው። ይህ ቦታ እንግዳ አልነበረም፣ አዲስ እንጂ። ከምንም በላይ ሁሌም ሲፈልገው የነበረው በቀጥታ ያንን ነበር። አዳዲስ ቦታዎችን ማወቅ። ወደ ፒራሚዶች ፈጽሞ መድረስ ባይችል እንኳ ከዚህ ቀደም የትኛውም እረኛ ከሚያውቀው የበለጠ ርቆ ተጉዟል። እነርሱ ካሉበት በመርከብ የ2 ሰዓታት ጉዞ ብቻ ቢሄዱ ነገሮች ምን ያህል ልዩነት እንዳላቸው ቢያውቁ ብሎ አሰበ። የእሱ አዲስ ዓለም በዚህ ቅጽበት ኦናው የገበያ ማዕከል ቢሆንም ቀደም ብሎ ይህ ማዕከል በሰዎች ተሞልቶ የነበረበትን ሁኔታ አይቶታል። መቼም ፈጽሞ አይረሳውም። ያንን ጎራዴ አስታወሰው። ስለሱ ሲያስብ መጥፎ ስሜት ተሰማው። ነገር ግን ያንን መሳይ ጎራዴ ከቶውንም አይቶ አያውቅም። ስለ እነዚህ ነገሮች ሲቆዝም ራሱን የሌባ ሰለባ እንዳደረገ ድሃና የተቀበረን ሀብት የሚፈልግ ጀብደኛ መካከል አንዱን መምረጥ እንዳለበት ተገነዘበ። የተሰወረ ሀብት ፈላጊ ጀብደኛ ነኝ አለ ለራሱ። ልጁ በአንድ ሰው ከእንቅልፉ ተቀሰቀሰ። በገበያ ማዕከሉ መሃል እንቅልፍ ጥሎት ነበር። የህይወት እንቅስቃሴ በገበያ ማዕከሉ ሊጀምር ነው። ዙሪያውን እየተመለከተ በጎቹን ፈለገ። ያኔ ግን በአዲስ ዓለም ውስጥ መሆኑን አስታወሰ። ነገር ግን በማዘን ፈንታ ደስተኛ ሆነ። ከዚህ በኋላ ለበጎቹ መብልና ውሃ አይፈልግም። በምትኩ የተደበቀ ሀብቱን ፍለጋ ይሄዳል። በኪሱ ውስጥ ቤዛቢስቲን የለውም፣ ነገር ግን እምነት አለው። በመጽሐፍት ውስጥ ያደንቃቸው ከነበሩት እንደ አንዱ ታላቅ ጀብደኛ ለመሆን ከዛሬ ሌሊት በፊት ውሳኔ ወስኗል። በገበያ ውስጥ በዝግታ ተራመደ። ነጋዴዎች ሸቀጦቻቸውን በመልኩ በመደርደር ላይ ናቸው። ልጁም የአንዱን ከረሜላ ነጋዴ ሸቀጥ በመደርደር ረዳው። የከረሜላ ነጋዴው በፊቱ ላይ ፈገግታ ነበረው፣ ደስተኛም ነው። ሕይወቱ ምን ይመስል እንደነበር ሳይዘነጋ የቀኑን ሥራ ለመጀመር ተዘጋጀ። የነጋዴው ፈገግታ ልጁን ያንን ሽማግሌ እንዲያስታውስ አደረገው። አግኝቶት የነበረውን ትዕንግርተኛ ሽማግሌ ንጉሥ። የከረሜላ ነጋዴ ከረሜላ አያመርትም፣ ስለሆነም ቆይቶ ይጓዛል ወይንም የሌላ ባለሱቅ ልጅ ያገባል። ይህን የሚያደርግበት ምክንያት እሱ ማድረግ የሚፈልገው ያን በመሆኑ ነው ሲል አሰበ። ልጁ ሽማግሌው ያደርግ እንደነበረው ያንኑ ተመሳሳይ ነገር ማድረግ እንደሚችል ተረድቷል። ሰውየው ከዕጣ ፈንታው ቅርብ ወይንም ሩቅ ይሆናል የሚል ስሜት ተሰማው። ሸቀጦቹን በመልካቸው ከተደረደሩ በኋላ ከረሜላ ሻጩ በቀኑ ሊሸጥ ካዘጋጃቸው ከረሜላ የመጀመሪያውን ጣፋጭ ለልጁ ሰጠው። ልጁም አመሰገነ። ከረሜላውን በላና በራሱ መንገድ ነጎደ። ከትንሽ ጉዞ በኋላ ሸቀጦቹን በሚደረድሩበት ጊዜ አንዱ አረብኛ ሌላው ደግሞ ስፓኒሽኛ ሲናገሩ ሰማ። እናም እርስ በርሳቸው በሚገባ ይግባቡ ነበር። በቃላት ጥገኛ ያልሆነ ቋንቋ
መኖር አለበት ብሎ አሰበ ልጁ። ከዚህ ቀደም ከበጎቼ ጋር ያ ተሞክሮ ነበረኝ። አሁን ደግሞ ከሰዎች ጋር ይኸው እየሆነ ነው። አሁን ልጁ አዳዲስ ነገሮችን እየተማረ ነበር። አንዳንዶቹ ነገሮች ላይ ከዚህ ቀደምም ተሞክሮ ነበረው። በእርግጥ አዲስ አልነበሩም። ያንን ጊዜ በፊት በስሜቱ ፈጽሞ ተገንዝቦት አያውቅም። በስሜቱ ያልተረዳቸው እየተላመዳቸው በመምጣቱ ሳቢያ ነው። ይህን ቃላት አልባ ቋንቋ ለመረዳት መማር ከቻልኩ ዓለምን ለማወቅ መማር እችላለሁ የሚል ግንዛቤ አደረበት። ሳይጣደፍ ተዝናንቶ በታንጀር ጠባብ ጎዳናዎች ለመንቀሳቀስ ወሰነ። ልጁ በዚያ መንገድ ብቻ ነው የገድ ምልክቶችን ማንበብ የሚችለው። ብዙ ትዕግስት እንደሚጠበቅበት ያውቃል። እረኞች ደግሞ ስለ ትዕግስት ብዙ የሚያውቁ ናቸው። በድጋሜ በዚያ ባዕድ መሬት ከበጎቹ ጋር በነበረበት ጊዜ የተማረው ተመሳሳይ ትምህርት በተግባር ሲተረጎም አየ። ሁሉም ነገሮች አንድ ናቸው ብሎት ነበር ሽማግሌው። የክሪስታል ሸቀጦች ነጋዴው ከቀኑ ጋር ሲነቃ በእያንዳንዱ ጠዋት የሚሰማው አይነት ተመሳሳይ ድካም ተሰምቶታል። ለ30 ዓመታት አንድ ተመሳሳይ ቦታ ኖሯል። ጥቂት ደንበኞች በሚያልፉበት ኮረብታማ ጎዳና አናት ላይ ነበር ሱቅ ያለው። አሁን ማናቸውንም ነገር ለመለወጥ እጅጉን ዘግይቷል። እስካሁን የተማረው ብቸኛ ነገር ከክሪስታል መስታወት የተሰሩ ቁሳቁሶች መግዛትና መሸጥ ነበር። የአረብ ነጋዴዎች፣ የእንግሊዝና የፈረንሳይ የሥነ ምህዳር ጠበብት፣ በሚገባ የተጫሙ የጀርመን ወታደሮችን ለመሳሰሉ አያሌ ሰዎች የክሪስታል ብርጭቆ በመሸጥ እንዴት በጣም ግሩም ባለ ጸጋ ሊሆን እንደሚችል እያረጀ ሲመጣ በጣም ቆንጆ ሴት ከጎኑ እንደምትቆም ያስብ ነበር። ቀናት እየነጎዱ ሄዱ። ታንጀርም ተለወጠች። ከታንጀር አቅራቢያ የነበረችው ሲዩታ ከተማ ከታንጀር የበለጠ ፈጥና ስታድግ፣ ታንጀር ግን የንግድ እንቅስቃሴዋ አሽቆለቆለ። ጎረቤቶቹ ሁሉ ወደ ሌላ ቦታ ሲሄዱ በኮረብታው አናት ላይ ጥቂት አነስተኛ ሱቆች ብቻ ቀሩ። በእነዚያ አነስተኛ ሱቆች ውስጥ የሚፈልገውን ዕቃ ለመግዛት አንዳችም ሰው ኮረብታውን አይወጣም። ነገር ግን የመስታወት ሸቀጣ ሸቀጥ ነጋዴው አንዳች ምርጫ አልነበረውም። የዕድሜውን 30 ዓመታት ይህንኑ ሸቀጥ ሲገዛና ሲሸጥ ቆይቷል። እናም አሁን አንዳች ነገር ለማድረግ እጅጉን ዘግይቷል። በጎዳናው አልፎ አልፎ የሚመጡትንና የሚሄዱበትን ሲያስተውል መላውን ጠዋት አሳለፈ። ለዓመታት ይህንኑ ሲያደርግ በመኖሩ የእያንዳንዱን አልፎ ያጅ መራግብር ያውቃል። ልክ ከምሳ ሰዓት በፊት አንድ ልጅ ከሱቁ ፊት ለፊት ቆመ። የልጁ አለባበስ የተለመደ ነበር። ነገር ግን የነጋዴው አይኖች ልጁ ገንዘብ የሌለው መሆኑን ደርሰውበታል። ልጁ ከቆመበት እስኪንቀሳቀስ ድረስ ምሳውን ለጥቂት ደቂቃዎች ሊያዘገየው ወሰነ። በበሩ ላይ የተንጠለጠለው ካርድ በሱቁ ብዙ ቋንቋዎች እንደሚነገሩ የሚያሳውቅ ነበር። ከፈለገ በመስኮት በኩል ያሉትን መስታወቶች ላጸዳል እችላለሁ አለ ልጁ። አሁን እንደሚታየው ከሆነ አንዳችም ሰው ሊገዛቸው አይፈልግም። ለዚህ ልዋጭ የምበላው አንድ ነገር ልትሰጠኝ ይገባል። አሁንም ሰውየው አንዳችም አልተነፈሰም። ልጁ ግን ሰውየው ውሳኔ ለመወሰን እያሰላሰለ መሆኑን በስሜቱ ተረድቷል። በቦርሳ ውስጥ ጃኬቱ አለ። በበረሃ ውስጥ እንደሚያስፈልገው እርግጠኛ ነበር። ጃኬቱን አወጣና መስታወቶቹን ማጽዳት ጀመረ። በግማሽ ሰዓት ውስጥ በመስኮቱ የተደረደሩትን ሸቀጦች በሙሉ አጸዳቸው። ይህን በመስራት ላይ ሳለ 2 ደንበኞች ወደ ሱቁ ገቡና ጥቂት የክሪስታል ሸቀጦችን ገዙ። የጽዳት ስራውን ሲያጠናቅቅ
የሚበላው አንድ ነገር እንዲሰጠው ሰውየውን ጠየቀው። እንሂድና ምሳችንን እንብላ አለ መስታወት ነጋዴው። በበሩ ላይ ምልክት አስቀመጠና በአቅራቢያ ወዳለች አነስተኛ ኬክና ሻይ መሸጫ ቤት ሄዱ። በቤቱ ውስጥ በነበረው ብቸኛ ጠረጴዛ እንደተቀመጡ የክሪስታል ነጋዴው ሳቀ። አንዳችም የጽዳት ሥራ መስራት አይገባም ነበር አለ ነጋዴው። የተራቡ ሰዎችን መመገብ ቁርአን ከኔ የሚጠብቀው ነው። መልካም፣ ታዲያ እኔ ለምን እንድሰራው አደረግ ሲል ጠየቀው ልጁ። ምክንያቱም የመስታወት ሸቀጦቹ ቆይሸው ስለነበር። ስለዚህም አንተም እኔም ካሉታዊ እሳቤዎች አእምሯችንን ማጽዳት ያስፈልገናል። ምግቡን እየበሉ ባሉበት ነጋዴው ወደ ልጁ ዞረና ዛሬ ስትሰራ በነበርክበት ጊዜ 2 ደንበኞች መጡ። ጥሩ ገድ ነው አለው። ሰዎች ስለ ገድ ምልክቶች ብዙ ያውቃሉ ማለት ነው ሲል አሰበ ልጁ። ነገር ግን ምን እንደተናገሩ በእርግጥም አያውቅም። ለአያሌ ዓመታት ከበጎቼ ጋር በቃላት አልባ ቋንቋ ስንነጋገር መኖሬን እንዳልተገነዘብኩ አይነት። ለእኔ መስራት ትፈልጋለህ? አለ ነጋዴው። ዛሬ በቀረው ሰዓት ልሰራ እችላለሁ መለሰ ልጁ። እስከ ማለዳው ሌሊቱን በሞላ እሰራለሁ። እናም በሱቅ ውስጥ ያሉትን እያንዳንዱ ሸቀጥ አጸዳላለሁ። በመልሱ ነገ ወደ ግብጽ የሚሄድበትን ገንዘብ እፈልጋለሁ። ነጋዴው ሳቀ። ድፍን 1 ዓመት ሸቀጦችን ብታጸዳ እንኳን እያንዳንዱ ሸቀጥ በጥሩ ዋጋ ብትሸጥ ጥሩ ኮሚሽን የምታገኝ ብትሆን ግብጽ ለመድረስ ገና ገንዘብ መበደር ይኖርባል። በዚህና በግብጽ መካከል በሺዎች የሚቆጠሩ ኪሎ ሜትሮች የበረሃ ጉዞ አለ። ከተማዋ የተኛች እስኪመስል ድረስ ጥልቅ የቅጽበት ጸጥታ ሰፍኖ ነበር። አንዳችም ድምፅ ከባዛሮች አይሰማም። የነጋዴዎች ክርክር የለም። አዛን ለማለት ወደ ማማው የሚወጣ ሰውም የለም። ተስፋ የለም። ጀብደኝነት የለም። ሽማግሌ ንጉሥ ወይንም ዕጣ ፈንታዎች የሉም። የተሰወረ ሀብትም የለም። እናም ፒራሚዶችም የሉም። የልጁ ነፍስ ዝም በማለቱ ዓለም በጸጥታ የተዋጠች ያህል ይመስል ነበር። በዚያች ቅጽበት ሁሉም ነገር ለዘለዓለሙ እንዲያከትም ሞቼ በነበር እያለ እየተመኘ በተቀመጠበት በካፌው በር በኩል በባዶ ቦታ ላይ አፍጥጦ ቀረ። ነጋዴው ልጁን በጉጉት ተመለከተው። በዚያ ጠዋት ያየው ደስታ ሁሉ ድንገት ጠፋበት። ወደ አገር ተመልሰ ለመሄድ የሚያስፈልገን ገንዘብ ልሰጥ ይችላሉ የኔ ልጅ አለ የክሪስታል ነጋዴው። ልጁ አንድም ነገር አልተነፈሰም። ይልቁንም ከመቀመጫው ተነስቶ ልብሱን አስተካክሎ ቦርሳውን አነሳ። ለአንተ ሰራተኛ ሆናለሁ አለ። ከሌላ ረጅም ጸጥታ በኋላ ጥቂት በጎችን መግዣ ገንዘብ ፈልጋለሁ ሲላከለ። ልጁም ከክሪስታል የተሰሩ ሸቀጣ ሸቀጥ ነጋዴው ጋር ሲሰራ 1 ወር ገደማ ሞላው። ይህ አይነቱ ሥራ በትክክል እሱን ደስተኛ ሊያደርገው የሚችል እንዳልሆነም ተረድቷል። ነጋዴው ሙሉውን ቀን በገንዘብ መቀበያ ውስጥ ተሸጉጦ ምንም ነገር እንዳይሰበር ጥንቃቄ እንዲያደርግ ለልጁ ሲያልጎመጉም ይውላል። ምንም እንኳን ነጋዴው ጨቅጫቃ ሽማግሌ ቢሆንም ልጁ በሥራው ላይ የመቆየቱ ምክንያት መልካም እንክብካቤ ያልነፈገው በመሆኑ ነበር። ለሸጠው እያንዳንዱ ሸቀጥ ጥሩ ኮሚሽን በማግኘቱም ትንሽ ገንዘብ ለማጠራቀምም አስችሎታል። በየዕለቱ መስራቱን ከቀጠለ ትንሽ በጎች መግዛት የሚያስችለውን ገንዘብ ለማግኘት በትንሹ 1 ዓመት ሊያስፈልገው እንደሚችል አስልቶታል። አንድ ቀን ልጁ ለክሪስታል ሸቀጦቹ መደርደሪያ መስራት እፈልጋለሁ አለው። በጎረብታው ስር የሚያልፉ አላፊ አግዳሚዎችን ለመሳብ ከሱቁ በስተውጭ እንደረድርበታለን።
አንድ አይነት መደርደሪያ ፈጽሞ ኖሮኝ አያውቅም ሲል መለሰለት ነጋዴው። ሰዎች ሲተላለፉ ይገጩትና ሸቀጦቹ ሊሰባበሩ ይችላሉ ብዬ እፈራለሁ። መልካም። እኔም በየመስኩ እየተመላለስኩ በጎቼን ስነዳ እባብ ካጋጠማቸው ጥቂቶቹ ሊሞቱ ይችሉ ይሆናል። ያ ግን በግ መጠበቄን አያስቆመኝም አለ ልጁ። ነጋዴው 3 ብርጭቆዎችን መግዛት ወደ ፈለገው ደንበኛ ዞረ። አሁን ከመቼውም የተሻለ በመሸጥ ላይ ነው። የኮረብታው ጎዳና የታንጀር አብይ መስህብ የነበረበት የድሮ ቀናት ዳግም ተመልሰው እንደመጡ አይነት። እርግጥ ነው ንግዱ ተሻሽሏል አለ ነጋዴው ደንበኛው ከሄደ በኋላ። አንተ ከመጣ በኋላ በተሻለ ሁኔታ እየሸጥኩ ነው። አንተም በቅርቡ ወደ በጎች ተመልሰ መሄድ ይቻላል። ለምን ከህይወት ብዙ ነገር ትጠይቃለህ? ምክንያቱም ለገድ ምልክቶቻችን መልስ መስጠት ስለሚገባን አለ ልጁ። ከዚያም ስለተናገረው ተጸጸተ። ምክንያቱም ነጋዴው ከንጉሱ ጋር ከቶንም ተገናኝቶ አያውቅም። የምቹነት መርህ ወይንም የጀማሪዎች ዕድል ተብሎ ይጠራል። ምክንያቱም ሕይወት የራስህን ዕጣ ፈንታ መጨበጥ እንድትችል ትፈልጋለች ብሎት ነበር ሽማግሌው። የሆነው ሆኖ ነጋዴው ልጁ የተናገረው ነገር ገብቶታል። በሱቁ ውስጥ የልጁ መኖር ራሱ የገድ ምልክት ነው። ቀናት ባለፉ ቁጥር መሳቢያው ገንዘብ እየሞላ ስለመጣ ልጁን በመቅጠሩ አልተጸጸተም። ልጁም ማግኘት ከሚገባው በላይ ይከፍለው ነበር። ይህን የሚያደርገው ነጋዴው ልጁ ከመጣ በኋላ የሽያጭ ሁኔታ ተሻሽሏል ብሎ ስለሚያስብ ነበር። ለዚህም ለልጁ ከፍተኛ መጠን ያለው ኮሚሽን ሰጥቶታል። በቅርቡ ወደ በጎቹ እንደሚመለስም ገምቷል። ለምንድነው ወደ ፒራሚዶች መሄድ የፈለከው? ሲል ጠየቀው ነጋዴው የመደርደሪያውን ነገር ለማረሳሳት። ምክንያቱም አዘውትሬ ስለ እነርሱ ሲነገረው መስማቴ ነው ሲል ስለ ህልሙ አንድም ትንፍሽ ሳይል መለሰ ልጁ። አሁን የስውሩ ሀብት ነገር ከስቃያማ ትውስታነት ባለፈ ምንም ነገር አይደለምና ስለ እርሱ ላለማሰብ ሞከረ። በዚህ አካባቢ ፒራሚዶችን ለማየት ሲል ብቻ በራውን ለማቋረጥ የሚፈልግ አንዳችም ሰው አላውቅም አለ ነጋዴው። ፒራሚዶቹ የድንጋዮች ክምር ብቻ ናቸው። የእነርሱ አይነት ብዙ በቤት ጓሮ መገንባት ትችላለህ። አንተ በፍጹም የጉዞ ህልም የለህም፣ ስለዚህ ሊገባ አይችልም አለ ልጁ ወደ ሱቁ በመግባት ላይ ወደ ነበረ ደንበኛ ፊቱን እያዞረ። ከሁለት ቀናት በኋላ ነጋዴው ስለ መደርደሪያው ጉዳይ ከልጁ ጋር ተወያየ። ለውጥም ብዙም አልወደውም አለ ነጋዴው። እኔና አንተ ባለጸጋውን ነጋዴ ሐሰንን አይደለም። እርሱ ግዢ ላይ ስህተት ቢፈጸም ብዙም አይጎዳም። እኛ ግን ከስህተቶቻችን ጋር ለመኖር እንገደዳለን። ይህ በእርግጥ ትክክል ነው ሲል ልጁ በጸጸት ስሜት አሰበ። መደርደሪያ ሊኖረን ይገባል ብለህ ልታስብ እንዴት ቻልክ? ወደ በጎቼ በፍጥነት መመለስ እፈልጋለሁ። እድል በጎናችን ባለችበት ጊዜ ልንጠቀምባት ይገባል። እኛም በዚህ መንገድ ስትጠቀመን መልሰን ልንረዳት ይገባል። ይህ ሁኔታ የምቹነት መርህ ወይንም የጀማሪዎች እድል በመባል ይጠራል። ነጋዴው ለጥቂት ጊዜያት ሐሳብ ይዞት ዝም አለ። ከዚያም ነብዩ ቁርአንን ሰጠንና በሕይወት ዘመናችን መፈጸም የሚገባንን 5 ትእዛዝ ትቶልን ሄደ። ከእነርሱ ውስጥ እጅጉን አብይ የሆነው በእውነተኛ አምላክ ብቻ ማመን ነው። ሌሎች ደግሞ በቀን 5 ጊዜ ሶላት ማከናወን፣ በረመዳን ወቅት መጾምና ድሆችን መርዳት ናቸው። 5ኛው ትእዛዝ ምንድነው? ጠየቀ ልጁ። ከ2 ቀናት በፊት ከቶንም ስለ ጉዞ አልሜ የማላውቅ እንደሚመስልህ ነግረኸኝ ነበር መለሰ ነጋዴው። ነገር ግን ለሁሉም ሙስሊም 5ኛው ትእዛዝ መንፈሳዊ ጉዞ ማድረግ ነው።
በሕይወታችን ውስጥ ቢያንስ አንዴ ቅዱሳን የመካ ከተማ እንድንጎበኝ ታዘናል። መካ ከፒራሚዶቹ እጅግ የራቀ ነው። ወጣት በነበርኩበት ጊዜ ይህንን ሱቅ ለመክፈት በቂ ገንዘብ የሚያስገኝ ሥራ ብቻ መስራት ነበር የምፈልገው። አንድ ቀን ባለጸጋ ሲሆን ወደ መካ መሄድ ይቻለኛል ብዬ ማስብ ነበር። ጥቂት ገንዘብ ማጠራቀም ከጀመርኩ በኋላ ግን ሱቁን ለአንድ ሰው በኃላፊነት ሰጥቶት በመሄድ ጉዳይ መቁረጥ አልቻልኩም። የክሪስታል ሸቀጦች አደጋ የማይችሉ በመሆናቸው ምክንያት ምንጊዜም ሰዎች ወደ መካ ሲያመሩ ሱቄን አልፈው ነው የሚጓዙት። አንዳንዶቹ ከአሽከሮችና ከግመሎች ጋር የሚጓዙ ባለጸጋ መንፈሳዊ ተጓዦች ናቸው። ነገር ግን ይህንን ጉዞ ከሚያደርጉት ውስጥ ከኔ ባሱ ድሆችም አሉበት። ሁሉም ይህን ጉዞ ያደረጉ ሰዎች ያንን በማድረጋቸው ደስተኞች ናቸው። በቤታቸው በር ላይም የመንፈሳዊ ጉዞውን አርማዎች ይለጥፋሉ። ከእነዚህም ውስጥ አንዱ ጫማ በመጠገን የሚተዳደር ሲሆን በዚያ በረሃ ውስጥ ጉዞው ዓመት ገደማ ቢወስድበትም የጫማ ቆዳ ለመግዛት በታንጀር ጎዳና ላይ ታች ላይ የሚልበትን ያህል ድካም እንዳልተሰማው ተናግሯል። ደህና፣ አሁንስ ለምን ወደ መካ አትጓዝም ሲል ጠየቀው። ልጁ ያ የመካ ሐሳቤ ነው እኔን በሕይወት ጠብቆ ያቆየኝ፣ ሁሌም አንድ አይነት የሆኑትን ቀናት ለመጋፈጥ ይረዳኝ ይህንን ማለሜ ነው። እነዚህ የማይሰሙ የክሪስታል ሸቀጦች መደርደሪያ ላይ ምሳና እራት እበላለሁ። ህልሜውን ከሆነ የመኖር ምክንያቴን አጣለሁ ብዬ እፈራለሁ። አንተ ስለ በጎችና ፒራሚዶች ታልማለህ፣ እኔና አንተ ግን ልዩነት አለ። አንተ ህልምን እውን ለማድረግ የምትፈልግ በመሆነ እኔ ደግሞ ስለ መካ ማለም ብቻ ነው የምፈልገው። ከዚህ ቀደም የተቀደሰው ድንጋይ ወደሚገኝበት ማዕከል ለመድረስ 1000 ጊዜያት በረሃውን ሳቋርጥ በምናቤ አይቻለሁ። ቁጥሩን ድንጋይ ለመንካት ራሴን ከማስጠጋቴ በፊት 7 ጊዜ ካባውን ስዞር ታይቶኛል። ቀደም ብሎም ምን አይነት ሰዎች ከጎኔና ከፊት ለፊቴ እንደሚገኙ፣ ጭውውትና ጸሎት የምጋራቸው ሰዎች ምን አይነት እንደሆኑ በአይነ ህሊናዬ አይቻቸዋለሁ። ነገር ግን ይህ ሁሉ ተስፋ አስቆራጭ ይሆናል ብዬ ሰጋለሁ። ለዚያም ነው ስለ እሱ ማለምን ብቻ የመረጥኩት። ያን ቀን ነጋዴው ልጁ የጠየቀውን መደርደሪያ እንዲሰራ ፈቀደለት። ሁሉም ሰው ህልሙ በአንድ አይነት መንገድ እውን ሲሆን ሊያይ አይችልም።